ሰላም ዩቲዩብ እንዴት አደራችሁ? ዛሬም ባናዘር ቭሎግ ተመልሼላችኋለሁ። ለማታውቁኝ ቅዱስ አብርሃም ቅዱስ ኮር ይባላለሁ። በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ወጣቶችን እንዲሁም ቲኔጅ ጀምሮ ያሉ ወጣቶችን በሙሉ የሚጠቅም አይነት መልክቶችን አስተላልፋለሁ። ከዛ በተጨማሪ የተለያዩ ቢዝነስ አይዲያዎችን አነሳለሁ። ዛሬ ደግሞ አንድ ተማሪ የሆነ ልጅ አት ሴም ታይም ስራውን የሚሰራ ምን አይነት ውሎ ይውላል የሚለውን ባጭሩ ማስቀያችሁ ይሆናል። አይኖ በጣም ትንሽ ልትሆን እንደምትችል ቢካዝ ትንሽ ታፍ ዴይ ነው የሚኖረን። አብዛኛውን ሰዓት ሙሉ በሙሉ ቁጭ ብዬ ነው ማሳለፈው፣ አብረውት ነው የምንውለው ማለት ነው። ዛሬ ኦልሬዲ የጨረስኳቸው ስራዎች በጣም ብዙ ናቸው። ከእንቅልፍ 10 ተኩል አካባቢ ተነስቻለሁኝ። ከዛ መተጣጠብ፣ ከዛ ባለ ጸሎት ማድረግ፣ ጸበል መጠጣት፣ ልብስ መቀያየር፣ እቃ ማዘጋጀት፣ ይሄ ሁሉ ነገር ኦልሬዲ አልቋል። ከዛ በኋላ ነው ትዝ ያለኝ መቅረጽ እንዳለብኝ እና ለማንኛውም ከአሁን በኋላ ያለውን ነገር ግን አብሬ ያሳያችኋለሁ። አሁን 11 ሰዓት ተኩል አካባቢ ይሆናል። ልክ 45 ሲል ከቤት እንወጣና ወደ ምንሄድበት እንሄዳለን ማለት ነው። እስከ መጨረሻው ድረስ መከታተል እንዳትረሱ። ከልብ ወዳችኋለሁ። ሰብስክራይብ ማድረግ በፍጹም እንዳትረሱ። ይመቻችሁ። ጋብዣው ነው እኔ ጋበዝኩት። እኔ ቡና እየጠጣሁ ነው፣ ለሱ ግን ጋብዣው ነው። ፊቱን የማላሳየው አክብሬው ነው፣ ግን ጋብዣው እሱ ይታወቅ። እዚህ ጋር የተለያዩ ኤዲተር ጋር የተላኩ ቪዲዮዎች ነበሩ። ይሄኛው ገንዘብ በ20 የሚባል ኢቨንት የፊታችን ጥር 18፣ 19 እና 20 በዮናስ ሞ ይካሄዳል እና ለሱ ኢቨንት ፕሮሞሽን የሚሆኑ ቪዲዮዎች እየሰራው ነበር። ከዛ ይሄ ደግሞ የክላይንት ቪዲዮ ነበረ፣ እሱ ተልኮልኝ እያየሁኝ ነበረ ማለት ነው። በጣም የሚገርም ነው። ከዛም በመቀጠል ጋይስ በመጨረሻም ዶርም ገብቻለሁ። ዛሬ በጣም የሚገርምና እጅግ በጣም ፕሮዳክቲቭ ቀን ነበር ያልነው። ማለት እናሳካለን ብለን የጻፍናቸውን ነገሮች በሙሉ አሳክተን አይ ዶንት ኖ ቭሎግ ስለማድረግ ይሆን ይሄን ያህል ፕሮዳክቲቭ የሆነው ግን ቱ ቢ ኦነስት በጣም የሚገርም ቀን ነበረ። እናደርጋለን ያልናቸውን ከስራችንም አንፃር ስራችን አኮምፕሊሽ አድርገናል። አዲስ የምንጀምረው የሆነ ነገር አለ ብዬ ነግሬያቸዋለሁ በቲክታክ። ስለዚህ እሱንም የሆነ አይነት ፕላኖች ኦልሬዲ አሬንጅ አድርጌ ጨርሻለሁኝ። ከዛ በተጨማሪ ሶስተኛ ነገር ነገ ፈተና አለኝ። ለነገ ፈተና ደግሞ የሚገርም አይነት ጥናት አጥንተናል። ስለዚህ ኤቭሪቲንግ አኮምፕሊሽድ በጣም በአሜዚንግ ሁኔታ። ምን ቀረ አትሉም? ሆድ ምን ቀረ አትሉም? ምግብ
ከርስ በጣም እርቦኛል። ስለዚህ ምግባችን ቴካዊ አድርገን አምጥተናል። ከዛ በመቀጠል ደግሞ አዲስ የለመድነው ልምድ ነው ይሄ። ማታ ማታ ላይ አንድ ከሪሊጅን ጋር ኮኔክትድ የሆነ መጽሐፍ ማንበብ ወይም ደግሞ ሃይማኖት ነክ የሆነ መጽሐፍ ማንበብ የጀመርኩትኝ እስከ ማዜኑ በአቡነ ሺኖዳ ሳልሳዊ የተጻፈ እስከ ማዜኑ የሚል መጽሐፍ ነው። አይገስ ተተርጉሞ መሰለኝ እንጂ አቡነ ሺኖዳ የኢትዮጵያ አይደሉም። ስለዚህ እሱን እናነባለን። ከዛ በኋላ ነገም ዛሬ በተነሳንበት ሰዓት ነው የምንነሳው። ለዛ በጊዜ መተኛት አለብን። ጋይስ እስካሁን ድረስ ስለተከታተላችሁ በጣም በጣም ነው ማመሰግናችሁ። ከልብ ነው ማመሰግናችሁ። ግን እስካሁን ድረስ አይታችሁ ላይክ እና ሰብስክራይብ ካላደረጋችሁ ምን ነው ማለት አሁኑ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።